ሰላም ቤተሰቦቼ እንዴት ናችሁ? ሸዊቴ እንዴት ነሽ? አለሁልህ ደህና ነኝ። ዛሬ መጣጣችን ትንሽ ይደብራል አይደለ? ያ ዛሬ መጣንበት ቪዲዮ ትንሽ እየሰቀቀን የሆነ ቪዲዮ ነው። ያው ያለንበት ነገር የሆነ ትንሽ ድብርት ነው። በቃ የሆነ በቃ የሚደብር ነገር ውስጥ ነው ያለነው። ያው እንደምታዩት የምንገኘው ሩም ውስጥ ነው። ያ ብዙ ነገር እንትን እያለን ነው። ይሄ ነገር ከሚፈጠር እንደዚህ ከሚሆን ሞር ደግሞ እኔ ትልቅ የማምነው ነገር ምንድነው ቤተሰብ ምርቃት ቢኖርበት የነሱ ምርቃት ቢኖርበት በዚህ ሰዓት እንደዚህ አይነት ቦታ የምንገኝበት ሰዓት አይደለም። አይታችሁታል ቤታችንን እንከራየነው ቤት አይታችሁታል። እዛ ቤት ነበር የመግባት እቅዳችን የመጀመሪያ እቅዳችን ግን ያንን ቤት ፋሚሊዎች ስለሚያውቁት ወደዛም ቤት ለመሄድ ትንሽ ታግቶናል። ያው እሷ የፈጠረባትን ነገር ታውቁታላችሁ ከቤተሰቦቿ ጋር ያው ከኔ ጋር እንዳትሆኚ በሚል ትንሽ ነገር ያው እሷ ደግሞ ከነሱ ይልቅ እኔን መርጣለች እና ይሄ ህይወት እንዲገባት አልፈልግም። እኔ ለሷ የሆነ ደስተኛ ሆነች ከዚህ የተሻለ ህይወት አሰበ የመጣችበትን ህይወት እንድትኖር ነው የኔ ፍላጎትና አሁን ላይ ደግሞ እየሆነ ያለው ነገር ትንሽ የሚደብር ነገር ነው። ያለንበት ቦታ ትንሽ ራቅ ያለ ቦታ ነው። ሩም ተከራይተን የምንኖረው አሪፍ ቦታ ባይሆንም ለኛ ይመጥነናል ብለን የምናስበው ኑሮ ነው እና ግን ከዚህ የተሻለ ነገር ቢገጥመን ነው በየምመኘው። አሁን ላለውም ነገር ወደፊትም ላለው ነገር ከዚህ የተሻለ ነገር ቢገጥመን ነው የምለው። እንጃ ያለንበት ነገር ትንሽ ይደብራል። ያለንበት ሲቹዌሽን በጣም የሚያስጠላ ነገር ነው። ማለት ያው የሀብት ጥፋት አይደለም የኔም ጥፋት አይደለም። ያው እንደዚህ እየሆነ ያለው በቤተሰቦቼ ምክንያት ነው። ያው አባቴም እናቴም ያው ከዛ ድረስ ስመጣ እንደዚህ አይነት ህይወት አይደለም ይጠብቀኛል ብዬ አይደለም ያሰብኩት። የሆነ ደስተኛ የሆነ ላይፍ እኖራለሁ ብዬ ነበር ያሰብኩት ማለት ነው። ማለት አንዳንድ ጊዜ ቤተሰብ ፈቅዶ የሆነ እንደማንኛውም ሴት በቤተሰብ ሲፈቅድ ያው የቤተሰብ ምርቃት ቢኖርበት ሞር በጣም ነበር የቤተሰብ ምርቃት በቃ አይደለ የቤተሰብ ምርቃት ምናምን ነገር ቢኖርበት አሪፍ ነበር። ግን ያው እሱም ያው ያደረግነው ነገር ትክክል እንዳልሆነ እኛም እናውቀዋለን። ያው ፍቅር ያሸንፋልና እነሱንም ፍቅር ቢያሸንፋቸው ብለን እኛም እንግዲህ እየጠበቅን ነው። ያው እነሱም ያለፉበት ብዙ ነገር አለ ይኖራል ብዬ አውቃለሁ። የነሱ በወጣትነት እድሜ ያው የኛም አሁን ያለንበት ደግሞ ወጣት እድሜ ይረዱታል ብዬ አስባለሁ። ያው አንዳንዴም ደግሞ ቤተሰብ ታውቁታላችሁ ክብር ምናምን የሚባል ነገር አለ። ያው እነሱ እሱን አስበውት ነው ያው ማሰባቸው ግድ ነው። ምክንያቱም ትላልቅ ሰዎች እስከሆኑ ድረስ ማለት ነው። እና እኛ የምንፈልገው ትልቁ ነገር ምንድነው በዚህ ሰዓት እንደዚህ አይነት ኑሮ መኖር አይደለም እቅዳችን። እሷም እንደዚህ አይነት ኑሮ እንድትኖር እዛ ጋር ያለው ነገር ጥላ ብዙ ነገር ጥላ መጣ እንደዚህ አይነት ህይወት እንድትኖር ሳይሆን ፍላጎታችን የተስተካከለ ኑሮ ገባችሁ? እዚህ ጋር ያለው ኑሮ አስተካክላ እዛ ጋር ሄዳ ጨርሳ መምጣት ያለባት ነገር አለ። ያንን ነገር የምናደርግባቸው ነገሮች ነው ብዙ ነገር ያወራንበትና ግን በመሃል እንደዚህ አይነት ነገሮች ተፈጠሩ። ያው ሁሉም ነገር ለበጎ ነው እግዚአብሔር ይመስገን። ነገ ይስተካከላል። ዛሬ ባስተካከል ነገ የሚስተካከልበት ነገሮች ይኖራሉና ሁሉንም በትዕግስት ነው መጠበቅ ያለብን። አንድ ቀን እንግዲህ ያው ፍቅራችንን አይተው ያለንን ነገር መተሳሰብ አንድ ላይ መሆናችንን እሱ ጥሩ ሰው መሆኑን አይተው አንድ ቀን ይመለሳሉ ብዬ አስባለሁ። እንደዛ እንዲሆን ነው የምፈልገው። ማለት ቤተሰብ ምንም ቢሆን እናቴም አባቴም በጣም ነው የምወዳቸው ከልጅነቴም ጀምሮ እስካሁን ድረስ እዚህ ደረጃ እንድደርስ እነሱ ናቸው እዚህ ደረጃ እንድደርስ ቁጭ ብዬ አሁን ራሱ ቁጭ ብዬ እንዳወራ በእነሱ ምክንያት ነውና አንድ ቀን ያው ነገሮችን ተርታው ስላብች ያለውን ነገር አስተካክለው ምናምን ነገር ቢረዱት በጣም ደስ ይለኛል። ካልሆነም ችግር የለውም ማለት ግዴታ ያው ሀብትሽን መርጬ እስከመጣው ድረስ ከሱ ጋር አሪፍ የሆነ ህይወት ነው መኖር የምፈልገው። ደስተኛ ሆኜ ከሱ ጋር አሪፍ የሆነ ኑሮ መኖር ነው የምፈልገው ማለት ነው። በመረጥኩት ምርጫ ደግሞ መቼም እንደማልጸጸት እና እንደማይከፋኝ ተስፋ አደርጋለሁ። እኔም ደግሞ እንዲጸጸትሽ ላለማድረግ የቻልኩት ያለ ሞክራለሁ ሲሆን አሳይሻለሁ። እንዲጸጸትም አልፈልግም እንዲደብራትም አልፈልግም። በሷ ውሳኔ እኔም ውሳኔ ተቀብዬ ነው አሁን እዚህ ጋር የምገኘው አይደለ። ያው እኔንም የሚፈልጉኝ ብዙ ሰዎች አሉ ግን እኔ ችግር የለብኝም ስለዛ ነገር። ምክንያቱም
ብዙ ነገር አልፌያለሁ ብዙ ነገር እንትን ብያለሁ ያው ያካለፉበት ነገር ተመርኩዤ አሁን ላይ ያለሁበትን ነገር በጣም ወዷለሁ አንዳንዴ ፈጣሪ ምን ይላል የሚጠላህን ሰው በመክንያት ካጠገበ ያረቀዋል የሚወደን ሰው በመክንያት ያመጣዋል ይባላል አይደለ ከኔን የሚጠሉኝን ሰዎች በመክንያት አርቋቸዋል በመክንያት ነው ያረቃቸው ምክንያት ፈጥሮ ነው ያረቃቸው አንገጠኛው ያው ሁሉ ነገር የተፈጠረው በመክንያት ይኖራል የተፈጠረበት ምክንያት የእግዚአብሔር ስራ ነውና አሁን ላይ የተፈጠረው ነገር ደግሞ ምንድነው የሆነ ምክንያት ስላለው ነው እግዚአብሔር ወደኔ ያመጣት ሁለታችንም ያገናኛል ነገ እንዲያምር ፈልጎ ነው ይሄን ነገር ያደረገው እና አሁን ባለው ነገር ላይ እኔ በጣም ደስተኛ ነኝ ከዚህ ሞር ደግሞ የበለጠ ደግሞ እኔ ብቻ ሳይሆን ስደሰት እሷም ስትደሰት ነው እኔም ደስ የሚለኝ እኔም ስደሰት ነው እሷም ደስ የሚላት እና ደግሞ ይበልጥ ደግሞ እንድንደሰት የምንፈልገው ነገር ምንድነው ይሄ አሁን ያለንበት በዚህ ሰዓት ያለንበት ህይወት እግዚአብሔርቱን ከዚህ ወተን ምርቃታቸውን ተቀበለን ወደ ቤታችን የምንገባበት ነገር እንዲገጥመን ነው የምንፈልገውና ትልቁ ዋነኛው ነገር ይሄ ነው ያው አሁን ትንሽ ቢደብርም ያለንበት ነገር ያው ውጪም ብዙ መውጣት እንተና ይደብረናል ምናምን ምክንያቱም የሆነ ብንወጣ ወይ ይዙናል ወይ የሆነ ነገር ይፈጠራል ምናምን ያለንበት ቦታ አይታወቅም ራቅ ብለናል እየተከታተሉ እዛ አዲስ አበባ ያለን ያው ቤታችን ሆነን በጣም ይመጡብኝ ነበር እና ያው እሱ ስራ ለመስራት ራሱ ኢቭን ምንም ያው ስለሚያውቁት አሁን ያለንበት ቦታ በጣም ሩቅ ቦታ ነው ያለነው እና ኢቭን እንኳን እዚህ መተን እንኳን እንደማያውቁት ያወቅን ህሊናችን ያወቀው እንደማያውቁት ያወቅን ግን መውጣት እንኳን እየደበረን ነው ውጭ ወጥተን መውጣት እንዲለናል በእንወጣ ራሱ እሷ አትወጣም እሺ ብላኝ እኔ ነኝ የምወጣው ለአንዳንድ ነገሮች ምናምን ነገር የምመለሰው እና ያ ነገር ደግሞ ባይፈጠር መልካም ነው ባይፈጠር በጣም ጥሩ ነው ለኔ መልካም ነው ያው ውሳኔያችን ትንሽ ቢደብርም ያው ውሳኔያችን ደግሞ ሁለታችን ጋር ያለው ስሜት ነው እንድንወስን ያደርገን ምክንያቱም በውሳኔያችን እኛ አንጸጸትም ግን ትንሽ ሊየረበሸኝ ያለው ነገር ትንሽ ውስጤን እንትን እያለኝ ያለው ነገር ምንድነው ያው የነሱ ምርቃት ቀደምም ነግሬዋለሁ አሁንም ደግሞ ማይሰለቸኝም ደጋግሜ ብሎም አይሰለቸኝም የቤተሰብ ምርቃት ቢኖርበት ሞር ከዚህ የበለጠ እንደሰታለን ብዬ አስባለሁ ምክንያቱም ቤተሰብ መርቆ እንትን ያለው ነገር ከልብና ከውስጥ ስለሆነ የሚመርቁት ደስተኛ እንሆናለን ብዬ አስባለሁ ያው ይሄን ቪዲዮም ያዩታል ብዬ አስባለሁ ይደርሳቸዋል ብዬ አስባለሁ ማየታቸው ስለማይቀር ትልቁ ነገር ምንድነው ይቅርታ ነው ይቅርታ እንዲያደርጉልን ነው የምንፈልገው ከይቅርታው በመቀጠል ደግሞ መረቃታቸውን እንፈልጋለን እና መረቃታቸውን ሰጥተውን በነፃነት ያየነውን ቤት አለ ያን ቤት እንዳያችሁት ነው ወደዛ ቤት ገብተን መኖር እንፈልጋለን ነገ የተሻለ ህይወት ይኖረናል እና እኛ ትልቁ ምኞት በዚህ ሰዓት ይሄ ነው እና እንድታረጉልን እንድትተባበሩን የምንፈልገው ነገር በሙሉ ነው ይሄንን ነው ጠፍተን ስልክን ባለማንሳት ትንሽ አንዳንድ ሰዎችን ያጨናነቃችሁ ሰዎች አለ ለሱ ደግሞ ሁላችሁንም ይቅርታ እንጠይቃለን ያው ያላነሳንበት ምክንያት ያው ካለው ነገር እንድትረዱን ያው ይሄንን ቪዲዮ አይታችሁ ትረዱናላችሁ ብዬ አስባለሁ ስልክ ብዙ ጊዜ ያላነሳውበት ምክንያት እሷም ያላነሳችበት ምክንያት ምንድነው ያው ይሄን አሁን ያለንበትን ነገር አይታችሁ ትረዱናላችሁ ብዬ አስባለሁና ተረድታችሁን እናንተ ይቅርታ እንድታረጉልኝ ጠይቃችኋለሁ ያው እኔ ልልምችለው ነገር ይሄን ያለው እንግዲህ ሁላችሁንም ከልብ ግን አመሰግናለሁ ሁላችሁም እግዚአብሔር ያክብርልኝ የሸዊትን ቤተሰቦች ለልጃችሁ ያላችሁ ፍቅር ለሱም ቢሆን ትልቅ ምስጋና አለኝ አመሰግናችኋለሁ ሁላችሁንም ያው እናንተንም ትልቅ ምስጋና አቀርባለሁ አመሰግናለሁ ሁላችሁንም መላ ኢትዮጵያ ህዝብንም አመሰግናለሁ ያስጨነቋችሁ ሰዎች በሙሉ ግን በጣም ትልቅ ይቅርታ ጠይቃችኋለሁ ያው እንድትጨነቁ ብለን አይደለም ይሄን ቪዲዮ ሰራነው ያው ስለኛ ያለውን ነገር ሁሉ እንድታውቁ ብለን ነው ቤተሰቦቻችን እስከሆናችሁ ድረስ ያለንበት ሲቹዌሽን ምናምን እንድታውቁት ብለን ነው ቪዲዮ ሰራነው ማለት ነው ምንም አይነት ጭንቀት አይግባችሁ እኛ ደህና ነን ያለነው ማለት ነው ያው ውስጣችን ምንም ያልኳን ቢጎዳ ግን ያው ደህና ነው ያው አንዳንዴ ያሰብነው ነገር አይሞላም ያው ግን እንዲሞላልን እየጠየቅን ነው ተበበራችሁ ፈቃደኝነታችሁን እየጠየቅን ነው ደጋግሜ የሚን ቃል ተናግሬዋለሁ ይቅርታ እንድታረጉልን ወደ ቀጣይ ህይወታችን እንድንሄድ እንድትፈቅዱልን ሁላችሁንም በዚህ አጋጣሚ ሁላችሁንም ከልባችሁ ይቅርታ አድርጋችሁልን ነጋችንን አስተካክለን እንድንኖር እንድንደሰት በጣም የእናንተ ምርቃትም ከሌለበት ደስተኛ አንሆንም ብያችኋለሁ አንሆንም ስለዚህ
ይሄን ነገር ያለንበትን ነገር አይታችሁት እንዳያችሁት ከሆነ መለየት አንፈልግም ግን እንደይህም እንዳለ ሆኖ ሞር ደግሞ ከናንተ የምናገኘው ነፃነት ደግሞ እናንተ የምትሰጡ ለኛ ደግሞ ቦታ የበለጠ ደግሞ ያጠነክሯል እንደዚህ በመሸሽ በመደባበቅ ምናምን ቢሆን ባህል ላይ የሆነ ነገር ሊፈጠር ይችላል ያ ነገር እንዳይፈጠር ነው ብዙ ነገር ሊፈጠር ይችላል ሰውነን እሷም የሆነ ነገር ልትደርት ትችላለች እኔ ቤተሰቦቼ ማለት አይቀርም የሆነ ሰዓት ላይ ያ ነገር ከሚፈጠር ግን እዚህ ጋር እኔና እሷ በሰላም ኖረን አሁን ይሄ ችግር ተፈጥሮ ይሄን ችግር ፈተነው ነገ ጥሩ ደረጃ ላይ ደርሰን እናንተንም እናቆራበት እኛ የምንደሰትበት ህይወት እንዲሆንልን እናንተም ከጎናችሁ ናችሁ እንድትተባበሩ ነው የምጠይቃችሁ ነገር ሌላ ምለው ነገር የለኝም ሁላችሁንም ግን ከልብ አመሰግናለሁ እንግዲህ ቤተሰቦቼ ይሄን ለማድረግ የተገደድኩት ያው በእናንተ ምክንያት ነው ማለት ነው አባቴ ያንተን ማስከፋት አልፈልግም ሁሉ ጊዜም ያንተው ልጅ ነው ግን ያለውን ነገር ሁሉ ተረድተህ አብራኝ ከጎን ሆነህ እንድትቆም ነበር ፍላጎት ነበር ግን አልተሳካም ማለት አንተ እዛ ጋር ያደረግከው ያለው ነገር አይ ዶንት ኖ ላቅም ትክክል ልትሆን ይችላልህም ተሳስተም ሊሆን ይችላል እኔ ባለውበት አሁን ሰዓት ግን እንደተሳሳትክ ነው እየገባኝ ያለው ማለት ነው ስለዚህ በጣም ይቅርታ ይሄን ማድረግ አልፈለኩም ነበር ግን በቃ ስለነገ ስለማስብ ስላለኝ ስለዛሬው ቀን ብቻ ሳይሆን ስለነገም ስለማስብ ያው ሰው አይደለም ፍቅረኛም ያስፈልገኛል እሱን ብዬ እስከመጣው ድረስ ለሱ ብዬ እስከመጣው ድረስ ያው ግዴታ እሱን መርጫለሁ ማለት ነው ስለዚህ ይቅርታ እንድታረግልኝ እፈልጋለሁ ማለት ነው የደበበቂ ህይወት ይብቃ ስለዚህ በቃ ይቅርታ አድርጉልንና ነፃነታችንን ስጡ ከነፃነታችን ጋር አብረን መረቃቱን ስጡ በዚህ ልክ ማስጨነቅ አንፈልግም እናንተ በቃ ልትጨነቁ አንፈልግም ስለዚህ በቃ የእናንተ እንድታረጉልን የምንፈልገው ትልቁ ነገር ምንድነው ዋነኛው ነገር ይቅርታ አድርጉልን ይቅርታችንን ተቀበላችሁ ምረቃታችሁን ስጡንና ነጋችን ይመርበት እናንተንም እናስደስትበት ጊዜ ይመጣል ስለዚህ ለጣት ቁጭ ብለን የምናወራው ነገር ምን ይችላል እየተሳሳቅን ሰውና እንግዲህ ሰው ያስፈልገናል ስለዚህ ከጎናችን ሆናችሁ ይቅርታ እንድታረጉልን በእኔም በኩል ያላችሁ ብዙ ሰዎች አሉ ያው ታቆታላችሁ እኔን ነገር ያው ማስጨነቅ አልፈልግም እንድትጨነቃችሁ ማቃለኝ እናንተ ተረዱኝ እናንተም እንድትረዱኝ እፈልጋለሁ ያው እኔ ብዙ ደክሞኛል ማውራት አሁን በዚህ ሰዓት ራሱ ማውራቱን ላይ ያቃተኝ ነው ከትንሽ ድካም ቢት የሚጨጨነኝ ነው ያው በሆነ በቃ በፍራቻም ስለሆነ እየተንቀሳቀስኩ ያለው ይሄን ነገር ከአይምሮዬ እንዲወጣ ነፃ እንደው ነፃነታችንን ስጡንና የተሻለ ነገር እናርግ እናንተንም እናስደስትበትና ምንክስበት ጊዜ ስለሚመጣ ሁላችሁ ከልባችሁ ይቅርታ አድርጋችሁልን ነገ የተስተካከለ ህይወት እንዲኖረን መርቁ ከጎናችን ሁኑ አይዟችሁ አለን በርቱ ትልቁ ነገር ከናንተ የምፈልገው ነገር ይሄንን ነገር እንድታረጉልን ሁላችሁንም ከልብ ይጠይቃችኋለሁ ሁላችሁንም እናንተም ብቻም ሳይሆን መላው ኢትዮጵያ ህዝብንም ሁላችሁንም ያው ጠፍቻለሁ የጠፋንበት ምክንያት ደግሞ ይሄንን ነው ያው ይሄን የጠፋንበት ምክንያት ከሶሻል ሚዲያም ትንሽ ጠፋ ብለን ነበር አንዱ ለቀንም ግን 3 ቀን ጠፍተን ነበር ያው የጠፋንበት ምክንያት ይሄ ነገር እንደዚህ አይነት ችግሮች ስለተፈጠሩ ነው ይሄን ነገር ደግሞ እናንተም ከጎናችሁ ናችሁ ጸሎት አድርጉልን በጸሎታችሁ ውስጥ ይርዱንና እናንተም የኛን ፍላጎት አይታችሁ እናንተም ከልባችሁ ጸሎት አድርጉልና የኛ ፍላጎት እንዲሳካ ከጎናችን ብትሆኑ ሁላችሁንም ግን በዚህ አጋጣሚ ከልብ አመሰግናለሁ እና በዚህ አጋጣሚ ደግሞ ምን ልለው የምችለው ነገር አለ ሻዊትን በጣም አመሰግናታለሁ ለኔ ብላ ብዙ መስዋዕትነት ከፍላለች ብዙ ነገር አድርጋለች በዚህ ሰዓትም ከጎኔ ነው ያለችው እና ይሄንን ነገር ደግሞ ስላደረገችልኝ ደግሞ ሻዊቴንም ማመስገን ፈልጋለሁ በጣም አመሰግናለሁ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ ሁላችሁም ከልብ አመሰግናለሁ ለሁላችሁም እንደኔ አይነት ነገር አይቅጠማችሁና ሁላችሁም ያሰባችሁትን መልካም ነገር ደስ የምትሰኙበትን ነገር ይቅጠማችሁ እንደዚህ አይነት ነገሮች አይቅጠማችሁ ነጋችሁ ያማረ እንዲሆን ለሁላችሁም እኔም ጸሎቴን አደርጋለሁ እናንተም ደግሞ ለኔ የተቻላችሁትን ያህል ጸሎት አድርጋችሁ ነጋችን እንዲያምር እርዱ
ያ ሁላችሁንም እንግዲህ ነግራችኋለሁ ሁላችሁንም በጣም አመሰግናለሁ በዚህ አጋጣሚ ደግሞ ቻዊቴን ከልብ ወዳታለሁ ሁላችሁንም ቴንክ ዩ የነገን ማወቅ ፈለኩ መጪውን ማየት ናፈኩ የፍቅር ምርጫዬ አንተው ነህ